የሞተውን እርሱ እንዴት አምላክ አድርጋችሁ ታመልኩታላችሁ ይላሉ ሎቱ ስብሐት። አምላካችን መድኃኒታችን ኢየሱስ ክርስቶስ በስጋ ሞተ ብለን የተናገርን ቢሆንም ቅሉ በእውነት በባህር የመለኮቱ ሞተ ብለን የተናገርን መስሏቸው ነው እነዚያ ሰዎች። እኛ ለመለኮት ሞት ይገባዋል ሞቷል ብለን ያወጅን መስሏቸው ነው እነዚያ ሰዎች። ዛሬ አምላክ ሞተ ብለን የምናዝነው እንደሚመስላቸው ይህን ቀን የምናከብረው እንደዚያ እኮ አይደለም። በፈቃዱ ሞትን የቀመሰውን ያ ማለት በስጋ ሞትን የቀመሰውን አምላክ በስጋ ወደ ዓለም በመጣ ጊዜ በእውነቱ አምነን ካልሆነ በስተቀር እኮ ሊገባን የሚችል ምስጢር አይደለም ይሄ። አምላክ በፈቃዱ ወደ ዓለም በመጣ ጊዜ በስጋ በዚህ ምድር እንደሚታየው ሁሉ በሰማይም በመላእክት ዘንድ ይታይ ነበር። በዚህ ምድር ድንግል ማርያም በቅፏ እንዳስቀመጠችው ሁሉ በኪሩቤል ጀርባ ላይ ባለው መለኮታዊ ዙፋንም አልታጣም። በእውነት አምላካችን እግዚአብሔር በዚህ ዓለም ብርሃን መልቶ ይታያል። በዚህ ዓለም የመላው ብርሃን ከፀሐይ ሰሌዳ ላይ ይታጣልን? በእውነቱ አይታጣም እኮ አይደለም እንዴ? አይታጣም። እኛ ከአፋችን የሚወጣ ስትንፋስ አለ፣ ከልባችን አይመትርም። ሁልጊዜ ሲወጣ ሲሄድ የሚኖር ነው። ቃላችን ከልባችን ይወጣል። ከልባችን የሚወጣው ቃል በሰዎች ጆሮ በተሰማ ጊዜ ቃላችን ተቆርጦ የቀረ ይመስላችኋል እንዴ? ልባችን ቃል የሚለየው ይመስላችኋል? ቃል እኮ አይለየውም ልባችንን። እንደዚሁም ሁሉ በአርያም ማደሪያው ያለ ነው። አሁን በአይሁድ እጅ ተያዘ ብለን የምንናገርለት ማለት ነው። ስለዚህ በፈቃዱ ተያዘ። በፈቃዱ መያዙን የምታውቁት ለምን መሰላችሁ? አንደኛ እንይዛለን ብለው የመጡ ሰዎች ወደ ኋሊት ወደቁ ነው የሚለው። አሁን ያን ጊዜ በእውነት አልፏቸው ሊሄድ አይችልም ነበረ? አልፏቸው እኮ ሊሄድ ይችላል። እንደወደቁ ጥሏቸው መሄድ ይችል ነበረ። ግን እንደዛ አይደለም። ሊያዝ ነው ዓላማው የመጣበት። እሱ ካልተያዘኛ አንለቀቅም። እሱ ካልተያዘ እንዴትኛ እንለቀቃለን? እሱ ካልታሰረኛ እንዴት እንፈታለን? ለዚህ እኮ ለካሳ ነው የመጣው። መያዙ ለመያዛችን ካሳ ሊሆን ነው። እኛ መጀመሪያ በኃጢአት ተይዘናል። በኃጢአት መያዛችን በሲኦል እንድንያዝ እንድንጋዝ አድርጎናል፣ አብቅቶናል። አምላካችን መድኃኒታችን ኢየሱስ ክርስቶስ የሚያስይዝ ኃጢአት ሳይኖርበት ነው የተያዘው። የሚያስይዝ በደል ሳይኖርበት የተያዘው። በበደል ምክንያት የተያዝን እኛን ነፃ ለማውጣት ነው። በበደል ምክንያት ነው የተያዝነው። ግን ከዚያ ነፃ ለማውጣት እሱ ጻድቅ ሆኖ ተያዘ ማለት ነውና መያዙን በተናገርን ጊዜ በእውነት መለኮት ሞተ እያልን እንዳልሆነ ሁላችን ብታውቁ ይገባል። ያለ ፈቃዱ ያልተያዘ መሆኑንም ሁላችን ልናውቅ ይገባናል። የተያዘው በፈቃዱ መሆኑ ማየት መረዳት ይገባናል ማለት ነው።